በሰው ልጅ ታሪክ ውስጥ እጅግ ጥንታዊና ብቸኛ በህይወት ካሉ ፍጥረታት የሚገኝ የከበረ ድንጋይ ፐርል ወይም ዕንቁ እንደሆነ ያውቃሉ? በታሪክ ውስጥ ልዩ የሚያደርገው ብቸኛው በህይወት ካሉ ፍጥረታት ወይም ኦይስተርስ የሚገኝ የከበረ ድንጋይ መሆኑ ነው። ዛሬ ይህንን ድንቅ የተፈጥሮ ስጦታና ከቀይ ባህር ጋር ያለውን ትልቁን ትስስር እንቃኛለን። ሰላም፣ እንዴት ናችሁ ውድ የግሬስ ዳይመንድ ቤተሰቦቼ? ዛሬ እንግዲህ ይህንን የምትመለከቱትን ከኦይስተርስ የሚገኘውን ፐርል እንቃኛለን። ወደ ኋላ ዞር ብለን ጥንታዊቷን ሮምንና ግብፅን ብንመለከት ዕንቁ የከፍተኛ ሀብትና የስልጣን መገለጫ ነበረ። አንድ የታወቀ የታሪክ ድርሳን እንደሚለው ከሆነ ንግስት ክሊዮፓትራ ሳትቀር ያላትን ገደብ የለሽ ሀብት ለዓለም ለማሳየት ስትል በዘመኑ እጅግ ውድ የነበረውን አንድ ትልቁን ዕንቁ በወይን ጠጅ ውስጥ በጥብጣ እንደጠጣችው ይነገራል። ይህ ድርጊቷ ዕንቁ ለጥንታውያንና ለነገስታትም ምን ያህል ዋጋ እንዳለው ትልቁ ማሳያ ነው ሲሉም ይተርታሉ። ይህ ውድ ሀብት ከየት ይገኛል እያላችሁ ነው አይደል? ለዘመናት የዓለም ዕንቁ መንገኛ ተደርጎ የሚጠቀሰው ማን ይመስላችኋል? ይኸው የኛው ቀይ ባህር ነው። ቀይ ባህር ዕንቁዎች በጥራታቸውና በውበታቸው በዓለም የታወቁ ነበሩ። ለዚህም ነው ጥንታዊቷና ውቧ ወደባችን ምጽዋ የቀይ ባህር ዕንቁ ወይም ደግሞ the pearl of the red sea የሚል ቅጽል ስም የተሰጣት። ምጽዋ ለንግድ መናኸሪያ ብቻ ሳትሆን ከባህር በታች የሚወጣው ይህ ድንቅ ሀብት መሸጋገሪያም ነበረች። በአሸዋ ቅንጣት ተጀምሮ በሂደት ወደ ጌጥ የሚቀየረው ዕንቁ ወይም ፐርል ለሰው ልጅ ሕይወትም ትልቅ ትምህርት ይሰጣል። በአስቸጋሪ ሁኔታዎችን አልፎ ውብ ማንነትን መላበስ ጥበብ ከዕንቁ ውጪ በማንስ ይቻላል እስኪባልለት ድረስ የሀብትና የስልጣን መገለጫ የሆነውን ይህንን የተፈጥሮ ፐርል ቀጥታ ከቀይ ባህር ግሬስ ዳይመንድ ይዞላችሁ ቀርቧል። ታዲያ ምን ትጠብቃላችሁ? ሱቅ እየመጣችሁ በአንገት ሐብል፣ በብራስሌት፣ በጆሮ ጌጥ፣ በቀለበት በሁሉም አይነት አዘጋጅተን እየጠበቅናችሁ ነው። ሱቃችን እየመጣችሁ መግዛት ትችላላችሁ። ባይ